ወዳጄ ጥላሁን ታፈረ ሳልጠራ ስለተገኘ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ሁላችሁም ያነሳችሁትን አንድ ሀሳብ እንደመነሻ ከወሰድኩ በኋላ በጣም እንዳትሰላችሁ ጥቂት ነጥብ ብቻ አንስቼ ባጭሩ ንግግሬን እገታለሁ። አሁን እናንተ አብዛኞቻችሁ ፔፐር አቅራቢዎች እንደተናገራችሁት ይሄንን መጽሐፍ ለንባብ ለማብቃት ብዙ ነገር እንዳይበላሽ በሚስጥር ይዤ ከቆየው በኋላ በመጨረሻው ጊዜ ወያኔው የሚል መጽሐፍ ስወጣ ብዙ ሰው ደነገጠ። በዚህ ጊዜ ያላለኝ የለም ተብያለሁ። ዛሬም እዚህ መድረክ ላይ ተብያለሁ። በዚህ ጊዜ ብዙ በሸሻ አሁን ጥላሁን ታፈረ እንደሚናገረው ጊዜ በነገራችሁ ላይ የኪነ ጥበብ ዓላማ ይሄ ነው። በዚህ ጊዜ ነው ኪነ ጥበብ የሚያስፈልገው። ኪነ ጥበብ የቅዱስ ተግባሮች ሁሉ ማሰሪያ አንቀጽ ነው። ኪነ ጥበብ እንደዚህ ህዝብ ለህዝብ ሲገፋፋ፣ ህዝብ ለህዝብ ሲፈራረጅ፣ ህዝብ ለህዝብ በጠላትነት ስሜት ሲተያይ እውነታና እውነታን ይዞ ወደፊት የመውጣት ኃላፊነት አለበት። አለበለዚያ ይሄ ዘመን ያልፍና መልካም ዘመን ሲመጣ በዚህ ዘመን ላልሰራው ስራ በዚህ ዘመን የነበር የኪነ ጥበብ ባለሙያዎች በሙሉ በታሪክ ፊት ተወቃሽ እንሆናለን። ስለዚህ አዎ በዚህ ጊዜ ሙያዊ ኃላፊነትን ነው የተወጣሁትና ሙያዊ ኃላፊነቱን የሚወጣ ማንኛውም በየትኛውም ዘርፍ የተሰማራ ባለሙያ ግዳጁን ነውና የተወጣው። ይሄ እንደ ልዩ ጀብዶ ሊታይ ሳይገባው ነገር ግን ስራው ሊያስተላልፍ የሚፈልገው መልእክት ደርሶለት ህዝብን በመልካም ጎዳና በበጎ ምግባር በበጎ መስበር ማቅናት የሚችልበት እድል ሊገኝ መልካም ነው። የኔ ምኞትም ይሄ ነው። አዎ በዚህ ጊዜ ጽፌያለሁ። የዚህ ጽሁፍ መነሻ ጊዜ ላይ አሁን የታየው ለውጥ ከመምጣቱ አስቀድሞ ነበርና ያኔ ህዝባዊ ማዕበሉ እንደዛ ሲንቀሳቀስ፣ ግጭቶች ሲስፋፉ፣ ቀውስ ሲሆን፣ ፖለቲካው አልረጋጋ ሲል ውስጤ ሲብላላ የቆየውንና ረጅም ጊዜ የቆየውን ጉዳይ ወደ ጽሁፍ ላመጣው ስፈልግ ያልኩትን በመጽሐፉም ላይ የገለጽኩት ስለሆነ ብዙውን እዛው መጽሐፉ ላይ ታገኙታላችሁ። ነገር ግን ዓላማው የነበረው ምንድነው? የቅርብ ጊዜ ያለፈ ቅርብ ጊዜ ታሪክን በማውሳት ከታሪክ የታረቀ ትውልድ መፍጠር። ይሄ ያለፈ ቅርብ ጊዜ የፖለቲካ ታሪክ የስልሳዎቹ ታሪክ ነው። የስልሳዎቹ ታሪክ ጥንካሬዎች ነበሩት። ቅድም አቶ አባይ ፀሐዬ እየጠቀሳቸው ናቸው። ድክመቶች ነበሩት። ቅድም አቶ አባይ ፀሐዬ ጠቅሷቸዋል ዘርዝሮ፣ እኔም በመጽሐፌ ላይ ያስቀምጫለሁ። እንዳለመታደል ሆኖ ጥንካሬዎቹን ይዘን ከዘመን ጋር ተራማጅ የሆነ የፖለቲካ አስተሳሰብ ፈጥረን አዲሱ ትውልድ እየተተካካ በመጣ ቁጥር በላይ በላዩ እየጨመረ ኢትዮጵያን ወደፊት የሚያስኬድበትን እድል መፍጠር ሲገባው እንዳለመታደል ሆኖ ይህንን በጎ ጎኖች ትተን የተዋረስነው ክፉዎቹን የስልሳዎቹ ትውልድ የፖለቲካ ድክመቶች ሆነና ተገኘ። መፈራረጅ፣ መጠላላት፣ ጠልፎ መጣል፣ በአይዲያ በአስተሳሰብ ልዩነት ውስጥ ከመኖር ይልቅ በአስተሳሰብ ልዩነት ውስጥ ያለን መግፋትና መጣል፣ ጥሎ ማለፍ። ይሄ የፖለቲካ ጨዋታ በመጽሐፌ ላይ በግልጽ እንዳስቀመጥኩት ወስዶ ቸነከረን። እዛው ስልሳዎቹ ውስጥ ከስልሳዎቹ ፈቅ ያላለ የፖለቲካ አስተሳሰብ ይዘን ተቀምጠናል። በዚህ መሃል አሁን ለፖለቲከኞቹ፣ ለልሂቃኑ፣ ለአይዲያ ሊደሮቹ
አስተሳሰብ የሚፈጥሩና አስተሳሰብ ይዘው ለህብረተሰቦች የጋራ አንድነት ለአገራችን ለኢትዮጵያ የተሻለ ነገር ለማምጣት በሚያስፈልጉ ነገሮች ውስጥ ጣልቃ ገብቶ መስራት የሚገባቸው ልሂቃን እየሰሩ ነው ወይ ቢባል ለእኔ ለራሴ ጥያቄ አለኝ። ፖለቲከኞች ፖለቲካ ጨዋታውን ይጫወቱት እንደየአስተሳሰባቸው። ሌሎቻችን የት ሄድን? እኔ የፖለቲካ ጨዋታው አያገባኝም። የኪነ ጥበቡ ዘርፍ ያገባኛል። የጋዜጠኝነቱ ዘርፍ ያገባኛል። የኖርኩበት ነው፣ የምኖርበት ነው። ልጆች ወልጃለሁ። ከኢትዮጵያ ውጭ የትም ወስጄ ላሳድጋቸው አልችልም፣ አልፈልግም። ታዲያ የተሻለ ነገን ካልገነባን ልጆቻችን የት ሊኖሩ ነው? እዚህ ውስጥ ስንቀመጥ እያንዳንዳችን ቤታችን መጥቶ እሳቱ እስካልነደደ ድረስ አልታይ ብሎ ካልሆነ በስተቀር ጊዜያዊ ጥቅም በመፈለግ ጊዜያዊ የሶሻል ሚዲያ ጭብጨባ በመፈለግ ጊዜያዊ ሹመትና ሹምሽር ውስጥ ገብቶ ለመቦጫረቅ በመፈለግ በእውነት አገር አይደለም። ተው ሊባሉ የሚገባቸው የፖለቲካ ልሂቃን ከሁሉም አቅጣጫ ሊመከሩ ይገባል። ይህንን የሚመክር ኪነ ጥበብ ያስፈልገናል። ይህን የሚመክር ድራማ ሊሰራ ይገባል። ይህንን የሚመክር የተለያዩ አርቲክሎች ሊጻፉ ይገባል። ታዲያ ወዴት አሉ ነው? አልተገኙም። ብዙዎቹን ለማግኘት አልቻለም። እድሉ ባልተፈጠረበት ሁኔታ ውስጥ ታግለን ልንወጣ የምንችል ደግሞ አሁንም ከማንኛውም ጥቅም በላይ ይሄ የተገፋፋ ህብረተሰብ ኢትዮጵያዊ ነው። እኔ ይሄንን መጽሐፍ 2 ዓመት ሙሉ ስጽፍ በትግራይ ምድር ተዘዋውሬያለሁ። የእንግድነት ስሜት የተሰማኝ ቦታ የለም። የትግራይ ህዝብ እንደሚያገኝ እንደወገኑ ተቀብሎ አስተናግዶ ድሮ በትግሉ ውስጥ በህዝባዊ ስራ ላይ የነበረ ወይንም የትግሩ የአይን እማኝ የነበረ ሰው ከሆነ በእውነት በደንብ አስተናግዶ አብልቶ አጠጥቶ ለዚህ መጽሐፍ የሚሆን መረጃ ሰጥቶ ሸኝቶኛል። ይሄ ህዝብ ተጋድሎ የብቻው ሆኖ ትግራይ ላይ እየቀረ አይደለም። ከመላው የኢትዮጵያ ህዝብ ትግል ጋር ሆኖ ደግሞ ሲሄድ ተመሳሳይ ባህል የምንወራረሰው ዛሬ ትግራይ ላይ እኔ ስረጥ ያገኘሁትን ባህል ትናንት በአማራው፣ በኦሮሞ፣ በከምባታው፣ በሀዲያው የምናገኘው ተወራራሽ ባህሎች አሉን። እንደዚህ ህዝብን የምናከብርበት ለእንግዶች የምንሰጠው ቦታ ትልቅ ቦታ የነበረበት እርስ በራስ ተከባብረን የምንኖርበት። ይሄንን ለመጻፍ ለምንድን ነው የምንፈራው? ይሄንን ኪነ ጥበቡ ለመስራት ለምንድን ነው የሚፈራው? ፖለቲከኞች የፖለቲካውን ጨዋታ መጫወታቸው እንደተጠበቀ ሆኖ፣ ስለዚህ በዚህ ሁኔታ የተነሳውበት መጽሐፍ ወያኔው ለዚህ ድል በቃ። እነኚህ 2 ዓመታት የቆየሁባቸው 2 ዓመታት ግን በአመዛኙ እጅግ በጣም ፈታኝ የነበሩ ጊዜያት ናቸው። ያው ሀገራዊ ሁኔታውን የምታውቁ ስለሆነ በዛ ውስጥ ሆኖ የሞራል ብቃት ይዞ መገኘት ትንሽ አስቸጋሪ ነበረ። ነገር ግን ዛሬ እዚህ ቦታም እንደ አጋጣሚ ሆኖ ያልተገኘችው አንድ እሷ ስለቀረች፣ እናቴ ከልጅነት ጀምሮ በእንዲህ አይነት የሞራል ጥያቄ በሚነሳባቸውና ፈተናዎች በሚያጋጥሙ ጊዜ ሀቅን፣ እውነትን መሰረት አድርጎ እዛ ላይ የቆመ ያሸንፋል ስትል ባልተማረ አንደበቷ አንድም በቁንጥጫ አንድም በቃሏ ስትመክረኝ ያሳደገችኝ እውነት ዛሬ ላይ አድርሶኝ ይሄንን መጽሐፍ ወልዷል። እሷን እቻ ያልተመሰገነችው እናቴ በላይነሽ ተክለወልድ ምስጋና ይገባታል። እዚህ ስደርስ ደግሞ ይሄንን መጽሐፍ ልጽፍ ስነሳ አቶ አባይ ፀሐዬ፣ ተጋዳላይ አባይ ፀሐዬ ታሪካችሁ መጽሐፍ አለበት። ይሄ ታሪክ የሚጻፈው የአባይ ፀሐዬ ታሪክ ስለሆነ አይደለም፣ የህወሓት ታሪክ ስለሆነ አይደለም፣ የትግራይ ህዝብ ታሪክ ብቻም ስለሆነ አይደለም። ከትግራይ ህዝብ ታሪክነትን በላይ ሄዶ የኢትዮጵያ ህዝብ አጠቃላይ ታሪክ መነሻም ጭምር ነው። የልጅ የቅርብ ጊዜዋ ታሪክ መነሻ ጭምር ነው። የጸረ ጭቆና ትግል ታሪክ መነሻ ጊዜ ስለሆነ ነው፣ መነሻ ታሪክ ስለሆነ ነው። ይህንን አሳምኜ
የተደራጀ መረጃ እንዳገኝ በማድረግ በኩል በእውነት እሱ ለኔ የነገረኝን ያህል እሱ ለኔ መስዋዕቱ እሱ ለኔ የመሰከረውን ያህል እሱም ለኔ መስዋዕት ሆኗል። መረጃ እንዳገኝ በማድረግ የሚያስፈልጉ ኢንተርቪዎች ፐርሰናሊቲስ እንዳገኝ በማድረግ በርከት ያሉ አስተዋጽኦችን በማበርከት በዚህ መጽሐፍ ግብአት የሚሆን መረጃ በማግኘት ረገድ አባይ ፀሐይ የተጫወተው ሚና በጣም ትልቅ ነው። ዘለግ ያለ ጭብጨባ ነው የሚያስፈልገው። ይህንን መጽሐፍ ስጽፍ በርካታ አሁን ካነበቡት በኋላ ከተነሱ ጥያቄዎች አንዱ ቅጽ 2 ህዝባዊ ወያኔ ሓርነት ትግራይ ቀጥሎ የተመሰረተው ኢህአዴግ እስከ 83 ባለው ጊዜ ባው እንደዛ ነበረ፣ ይሄ ትክክል ነው፣ ግን ከዛ በኋላ እኮ ጥፋት አጥፍቷል የሚል ጥያቄ በተደጋጋሚ ይነሳል። ይሄንን መጽሐፍ አንብቦ የሚጨርሰው እዚህ ውስጥ የሚያገኘው መረጃ በራሱ የራሱ ፋይዳ እንዳለው ሆኖ ማለት ነው። ቅጽ 2 ላይ የሚነሱና ዛሬ እስከ ደረስንበት ያሉ ታሪኮች ላይ ኢህአዴግን እንደ ድርጅት የኢህአዴግ መስራች ከሆኑ አባል ድርጅቶች አንዱ የሆነውን ህወሓትን አሁንም እንደ ድርጅት እዛ ውስጥ ያሉ መስራችና ነባር አመራሮች ውስጥ እንደ ግለሰብ መጠየቅ የሚገባቸው የሚጠየቋቸውን የኔ መሪ ገጽ ባህሪ የሆነው አባይ ፀሐይን ጨምሮ በአግባቡ ተዘጋጅቶ በዚሁ ደረጃ ተሰናድቶ ለትውልዱ ጥያቄ መልስ ለመስጠት እንደሚሰናዳና እንደሚዘጋጅ አሁንም ቃል እገባለሁ በተፈለገው አይነት መስዋዕትነት። ነገር ግን ትንሽ መስዋዕትነቱ ቀነስ እንዲል መደገፍ የሚገባችሁ ማበረታታት የሚገባችሁ የተወሰነ ለጸሐፊ የሚሆን ለቤተሰቡ የሚሆን የሎጂስቲክ ድጋፍ የሚያስፈልግበት አካባቢ ማድረግ የምትችሉ ሰዎች ብታደርጉ መልካም ነው። መጽሐፉ በአስቸኳይ በፍጥነት ተጽፎ ለህትመት እንዲበቃና ለንባብ እንዲደርስ ይሄም መጽሐፍ በሁሉም የኢትዮጵያ ክፍል እንዲከፋፈል ለማድረግ በእኔ በኩል የበኩሌን እወጣለሁ። በገንዘብ እጥረት ምክንያት የተጻፈው መጽሐፍ በጣም ውስን ነው በቁጥር። ይቺ መጽሐፍ ለወዳጅ ዘመን ስትበተን ለተወሰኑ ጉዳዩ ለሚመለከታቸው አካላት ስትበተን ባጭሩ የምታልቅ ነች እና እሱንም በዛ አድርገን ጽፈን ዋጋውንም ከዚህ ቀለል አድርገን እንድንበትነው ካስፈለገ አሁንም የተወሰነ አገር ወዳድ ግለሰቦችና ድርጅቶች ከአካባቢ ድጋፍ የሚፈልግ መሆኑን መጠቆም እፈልጋለሁ። በእኔ በኩል መጽሐፍ ጽፌ ጨርሼ አሳትሜ ለዚህ አብቅቻለሁ። ሁለተኛው ቅጽ መጽሐፍ ተጽፎ ለንባብ እንደሚበቃ ላረጋግጥላችሁ እወዳለሁ። ከዚህ እኩል በዚህ መጽሐፍ መደምደሚያ ላይ ያረጋገጥኩትና ዛሬም ደግሜ የማረጋግጠው ነገር ምንድን ነው? ከጥቂት ጥቅመኞች ከጥቂት አተራማሾች በላይ ነች ኢትዮጵያና እኛ ኢትዮጵያውያን ከትግራይም ከአማራም ከኦሮሞም ከደቡቡም ከሁሉም በሉ ሀቁን እየተገነዘብን እውነታውን እየተረዳን ስንመጣ ያቺ የነበረችና ሺህ ዓመታትን የቆየች ሀገር ዳግመኛ እንደምንገባና ህልውናዋ እንደምናስቀጥል በጣም ተስፋ አለኝ። እዚህ ስመጣ ላደረጋችሁልኝ የክብር አቀባበል፣ እዚህ በመጣው ቁጥር መረጃ ለማግኘት ስባትል አብራችሁ ለባተላችሁና በእጅጉ ለደገፋችሁኝ ዛሬም ከነ ቤተሰቤ ከፍ ያለ ክብር ላሳያችሁኝ አዘጋጆች ሁሉ ከልብ ምስጋናዬን አቀርባለሁ። ሀገራችንን እግዚአብሔር ይባርክልን፣ እናንተንም እግዚአብሔር ይባርካችሁ። አመሰግናለሁ።